ሰላም ውድ ቤተሰቦቼ እንዴት ናችሁ? እንኳን ወደ ዝጎራ ቲዩብ በሰላም መጣችሁ። ሜሮን ነኝ። እንግዲህ ዛሬም እግዚአብሔር ወዶና ፈቅዶ በድጋሚ በአዲስ ቪዲዮ ተገናኝተናል። ለዛሬ ይዤላችሁ የመጣሁት የበበገኑሽ አሰራር ነው። አሰራሩን እንደሚከተለው የማሳያችሁ ይሆናል። አብራችሁ ይቆዩ። በበገኑሽ ለመስራት የሚያስፈልገን ኤግ ፕላንት ነው። በአማርኛ ምን እንደሆነ አላውቅም፣ ፕሊስ በኮመንት ጻፉልኝ። በአረበኛ ቤድጃን የሚባለው ማለት ነው። በዚህ መልኩ ጥብ አድርገን በሹካ ወይም ደግሞ በቢላ ወጋ ወጋ ማድረግ ይኖርብናል። ምክንያቱም ኦቨን ውስጥ ስለምንከተው እንደዚህ ካላስተነፈስ ነው ሊፈነዳ ስለሚችል በጥንቃቄ በዚህ መልኩ አድርገን በፓናችን ላይ እንደረድራለን። እኔ የማበስለው በኦቨን ነው። ኦቨኔን 500 ዲግሪ ከፍቻለሁኝ። እናንተ በምትጠቀሙበት እሳቱን ከፍ አድርጋችሁ በከሰልም ቢሆን በግሪልም ቢሆን መጥበስ ትችላላችሁ። እኔ ለ30 ደቂቃ ነው ኦቨን ውስጥ ያቆየሁትኝ። ምስሉ ላይ በምትመለከቱት መልኩ ሲሆን ኦልሬዲ ከውስጥ እንደበሰለ ያስታውቃል። በደንብ እንዲላጥልኝና ከውስጥ ያለው ክሬሚ ሆኖ እንዲወጣልኝ ሲልቨር ሸፍኜ ለ5 ደቂቃ ቆየውና ከዛ በኋላ እልጠዋለሁ። እንግዲህ በምትመለከቱት መልኩ አጽድቼ ጨርሼ ከታትፌ የማዋህድበት ሳህኒ ላይ ጨምሬያለሁኝ። በመቀጠል የሚያስፈልጉን ግብአቶች እንዲሁ በምስሉ ላይ እንደምትመለከቱት ቃሪያ፣ ቲማቲም እና ሽንኩርት ነው። እነሱንም ድቅቅ አድርጌ በመክተፍ እጨምርበታለሁ።
እንግዲህ በምትመለከቱት መልኩ ከታተፌ ጨርሻለሁ። በመቀጠል ፐርስሌ በግሉነስ እጨምርበታለሁ። አንድ ፍሬ የተፈጨ ነጭ ሽንኩርት፣ ጨው መጥናት ትጨምራላችሁ። 3 የሾርባ ማንኪያ የሎሚ ጁስ ጨምሬያለሁ። እዚህ ጋር ካሜራው ኦፍ ሆኖብኝ ነው። በመቀጠል ኦሊቭ ኦይል መጥናችሁ ትጨምራላችሁ። እኔ ከላይ ስለማደርግ እዚህ ጋር ትንሽ ነው የተጠቀምኩት ካናቱ ስለምጨምርበት። በመቀጠል ብላክ ፔፐር ወይም ቁንደ በርበሬ እንጨምርና ሁሉንም አንድ ላይ እናዋህዳለን። ቴስት አድርጋችሁ ሁሉም ነገር ትክክል መሆኑን ካረጋገጣችሁ በኋላ በማቅረቢያ ሳህናችሁ ላይ ታደርጋላችሁ። በዚህ መልኩ በማቅረቢያ ሳህናችን ላይ እናዘጋጃለን። በመቀጠል የተለያየ ዲኮር መጠቀም ትችላላችሁ። እኔ ቅድም ስከታተፍ ያስቀረውት ስላለኝ ከሱ ነው የምጠቀመው። በስተመጨረሻ የወይራ ዘይት ኦሊቭ ኦይል እጠቀማለሁኝ። ምክንያቱም እኔ በትንሹ ስለሆነ ቅድም የተጠቀምኩት። በበገኑሼ ይሄንን ይመስላል። በቂጣ በዳቦ በተለያየ ነገር ብትበሉት በጣም ነው የሚጣፍጠው። ሶ ዲሊሺየስ ስላላችሁ እንግዲህ ቤቴን ሰብስክራይብ ማድረግ እንዳትረሱ። በሌላ በአዲስ ቪዲዮ እስከምንገናኝ ቸር ሰንብቱ።